ሰላም ሰላም፣ ውድና የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? የብኩር ልጅ አዲስ ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። የብኩር ልጅ እንግዲህ መና ትባላለች። እቺ በምስሉ የምታያት መና ትባላለች። እቺ ደግሞ ፈሪሃ ትባላለች። እናም ፈሪሃ እነ መና ቤት ለቤት ሰራተኝነት ገብታ ነው። ግን የመና እናት ደግሞ መና እንደተረገዘች አቶ ታዴና የመና እናት እንደተጋቡ ለረዥም ዓመት ቆይተው ልጅ መውለድ አይችሉም ነበር። እናም ልጅ ከወለዱ ደግሞ መና እንደተወለደች እናቲቱ ሞተች ማለት ነው። እናም መና የብኩር ልጅ የመጀመሪያ ልጅ ሁና አደገች። እናም ፈሪሃ ወደዚህ ቤት በቤት ሰራተኝነት ትምጣ እንጂ ነገሩ ግን ውስብስብ ያለ ነው። እስኪ አብረን የምናየው ይሆናል። እናም መና ኩሽና ገብታ ፈሪሃ ብላ ተጣርታ ፈሪሃን አንቃ በጥፊ ስትላት ነው እንግዲህ ያየ ነው። አቶ ታደም እንግዲህ ለምንድን ነው ፈሪሃን ሁልጊዜ ጥፋተኛ የምታዩ? ለምንድን ነው ውችን ልጅ የምጠያት? ምክንያትሽ ምንድን ነው? እያለ መና ላይ ሲጮህ የአቶ ታዴ ባለቤት ደግሞ አዲስ ያገባት ናት ማለት ነው። እንዲሁም እሷ ደግሞ ለመና ነው የምታግዘው። ፈሪሃ ከዛ ቤት እንድትወጣ ትፈልጋለች ማለት ነው። ምክንያቱም የአቶ ታዴ ባለቤት የገባችው እሱን ወዳው ሳይሆን ንብረቱን ተካፍላ ለመውጣት ነው ማለት ነው ያሰበችው ማለት ነው። እናም ደካማ ጎኗን የመናን ደካማ ጎን ስላገኘች መጠቀሚያ ልታደርጋት ነው ማለት ነው። እና ፈሪሃን ምክንያቱም ፈሪሃ በጣም ነቄ ልጅ ስለሆነች ከዛ ቤት እንድትወጣላት ነው የፈለገችው። ነገር ግን መና ደግሞ ይሄን አልተረዳችም። ምክንያቱም መና እየቀናች ነው ማለት ነው በፈሪሃ። ምክንያቱም አባቴ ከኔ ይልቅ ፈሪሃን በጣም ይወዳታል፣ ያምናታል። እኔን እንዲወደኝ ምን ላድርግ ብላ ለእንጀራ እናቷ ስታማክራት የእንጀራ እናቷ ደግሞ አንቺ እውነቱን ባንቺ ላይ እንዲያይ አደርጋለሁኝ፣ እመኝኝ፣ ፈሪሃን ከዚህ ቤት ማስወጣት ይኖርብናል ስትላትም መና ደግሞ አምናታለች ማለት ነው። እንግዲህ አሁን የመና የእንጀራ እናት ልጅ እዛ ቤት ሊመጣ ነው ማለት ነው። ምክንያቱም እሷ ያሰበችው እዛ መቶ ወረቀቶቹን በሙሉ ዶክሜንቶቹን በሙሉ እንዲቀያየራቸውና ሳያነብ እንዲፈርም አድርገው ንብረቱን ተካፍለው ለመውጣት ያሰበችው እንጂ እሱን ወደው አይደለም። ነገር ግን ፈሪሃ ስልክ ስታወራ ሰማቻት። ስልክ ስታወራ ስትሰማት ምንድን ነው እዚህ ቤት ላይ ስልክ ስታወራ የሰማቻትም ለትንሽ ደቂቅ ነው። 1 ወር ባልፈጀ ወቅት ጨራርሰ መውጣት ይኖርብናል፣ አትነፋለል እያለችው ነበረ ልጇን ማለት ነው። በሌላ በኩል ደግሞ ሮቤል አትወልደውም፣ እሷ ግን የኔ ልጅ ነው እያለች ነው እና እናቱ እንደሆነች ነው የሚያውቀው። ይህንንም ፈሪሃ ሰምታለች። አዲስ እንግዲህ ሮቤል ገና ሊመጣ ነው ማለት ነው። ከዛ እና አዲስ እንግዳ አለብን እያሉ ታዴና ባለቤቱ ሲመካከሩ፣ እንዲሁም ደግሞ ፈሪሃ አያቶቿ ጋር በ15 ቀን እረፍት ትሄዳ አያቶቿን ትጠይቃለች ማለት ነው። ታዴ ፈሪሃ ዛሬ 15 ቀነኛሽ ነውና አያቶችሽ እንዴሽ ጠይቂ ሲላት፣ እቺ የእንጀራ እናት ደግሞ ማለት ነው እሷ ደግሞ ባለቤቱ ደግሞ ለምንድን ነው ዛሬ እኮ ትልቅ እንግዳ ይመጣብናል፣ ለምንድን ነው የምትሄደው ስትል፣ ትልቁን እንግዳ እኛ እንቀበለዋለን የኔ ውድ፣ ምንም አታስቢ፣ አንቺና መና አላችሁ ለቤቱ የሚያስፈልገውን ነገር አሟሉ፣ እሷ ግዴታ ሄዳ መጠየቅ ይኖርባታል ሲልም መልሶላታል። እሷ ደግሞ በዚህ ቤት መብት ማናባቷን የሰጣት ስትል እንደገና ኮፍተር ብላ ታዴ ሲቆጣት፣ እሺ በቃ የኔ ውድን የሰራረዋለሁ ትሂድ ብላ ፈሪሃም ልብሷ አለባብሳ ተነስታ ወደ አያቶቿ ጋር በጉዞ ላይ እያለች ይቺ ሴትዮ ትከታተላታለች ማለት ነው።
ትከታተላልታለች። እሷም ተከታትላ የት እንደምትሄድ ልብሷን ስትቀያይር ስልክ ስታወራ ምናምን ነገር ተሰማታለች ማለት ነው። ፈሪሃም ለአያቷ ደውላ ይሄ ነገር አይበቃሽም ወይ እስከ መቼ ነው ምናምን ስትላት አያቷ ሀሳቧን ትቀይርና አያቴ እንደውም ቀጣይ ሳምንት እመጣለሁ እንጂ አሁን አልመጣም፣ ይሄን ታንቺ ጭቅጭቅ ለመዳን መምጣት አልችልም ስትላት ነበር ማለት ነው። እንደገና ፈሪሃ ተመልሳ ወደ ቤት ትመለሳለች ማለት ነው። ለምን አልሄድሽም ሲሏት አይ አያቶች ዛሬ ስልክ ስደውል አያነሱም፣ ዛሬ የሉም እና ቀጣይ ይሄዳለሁ በማለት ትመልስላቸዋለች ማለት ነው። እንዲሁም አቶ ታዴ ፈሪሃን የኔ ልጅ ልክ እንደ አባትሽ እኔም እንደመና ነው ማይሽ ሲላት ፈሪሃም ምንኛ በታደልኩ እውነተኛ ልጅ መሆኔን ብታቅ ኑሮ ብላለች በውስጧ ማለት ነው። እንደማስበው ከሆነ ፈሪሃም ያቶ ታዴ ልጅ ትመስለኛለች ማለት ነው። እንግዲህ ወደፊት የምናየው ይሆናል ማለት ነው። አልሙዬም ፈሪሃ እንግዲህ እችን ሴትዮ ምን እንደሆነ ጉዳይሽ ይደርስበታለሁ፣ ለሆነ አላማማ ነው ያመጣሽው እንጂ ያለ ነገር አልመጣሽም ስትል በጣም ስትከታተላን ነበረ። ልጅ ሮቤልም መጣ፣ ሰዓቱ ደርሶ ማታ መጣ። ማታ ሲመጣ ሁሉም ፈሪሃ ማንች መና በሩን ለመክፈት ተሽቀዳድማ ስትሮጥ ስታየው ደንግጣ ጁስ እየጠጣኝ ነበር እና ጁስ የጠጣችበትን ብርጭቆ በቁማ ለቀቀችው በሩ ላይ ማለት ነው። ምክንያቱም ሮቤልን ታውቀዋለች፣ ታሁን በፊት የሆነ መጥፎ ቦታ ላይ እየተገናኙ ይመስለኛል ና ዱርዬዎች ይዘዋት ነበረ። መና እንዳለችው ከሆነ ፈሪሃን ነይማ ክላሴ ብላ ይሄ ልጅ አውቀዋለሁኝ ካሁን በፊት እንደውም ዱርዬዎች ይዘውኝ አስጣለኝ ያልኩሽ ልጅ ነው ምናምን ነገር ብላ ነገረቻት። ውይ አንቺስ ድል የእህል ውሃ ጉዳይ እያክለፈለፈ የምትወጂው ልጅ ቤት አመጣልሽ ስትላት ነበር ማለት ነው። እሷም አይ ሊሆን አይችልም፣ ምክንያቱም ወንድምሽ ነው፣ ካሁን በኋላ ወንድምና እህት ናችሁ ብለዋቸዋል። የኛ እንጀራ እናቷ ነው፣ እሱ ደግሞ የአባትየዋ ልጅ ናት ማለት ነው። እና ሲሉም እሷ ሊሆን አይችልም ብላ በጣም ተናዳ ነበረ። እንግዲህ ወደፊት ይግባባሉ የሚል ስለደነገጠች ነው ትግባባላችሁ ብሎ አቶ ታደም ሮቤልን ነገረው ማለት ነው። ችግር የለውም እንግባባለን አለ ሮቤልም። እናም እንግዲህ የአቶ ታዴ ባለቤት እሷ ማለት ነው የንውድ አንድ ነገር እንግዲህ ስራው ላይ እኮ ትኩረት እየሰጠ አይደለም ስትለው፣ እንዲህ በእኔ ስራ እንዴት ነው አንቺ ጣልቃ ምትገቢው? ታይ እንጂ እንዴት ታውቂያለሽ ምናምን ነገር ታሁን በኋላ እኮ ደከመኝ አመመኝ የለም በስራ ቢዚ መሆን የለም፣ ምክንያቱም የሚመጣው እንግዲህ ለምን ሆነና ስትለው ነበረ። የእሱ አላማ ሌላ ነው። የአቶ ታዴ አላማ ደግሞ እንግዲህ እሱ ያግዘኛል ብሎ ነበር ያሰበው። እሷ ግን ወረቀቶቹን ዶክመንቶቹን ሁሉ በስማቸው አዙረው ተካፍለው ለመውጣት ነው እንጂ ያሰቡት እውነት ለአቶ ታዴ ለማገዝ ፈልገው አይደለም ማለት ነው። ሮቤል ጋር ተመካክረው ነው። ሮቤል እንግዲህ ሲመጣ ደግሞ ከመጣ በኋላ የዶክመንቶቹ ጉዳይ እንዴት እንደሚያደርጉ ቀጣይ ክፍል ላይ የምናይ ይሆናል። እንግዲህ ፈሪሃ እና መናም ሊስማሙ አልቻሉም። ምክንያቱም መች እንጀራ እናቷ ፈሪሃን የጠቀመች ማንች መናን የጠቀመች መስላ እየጎዳቻን ነው። በደካማ ጎኗ እየገባች ነው ያለችው። ከአባቷም ለማጣላት ከፈሪሃ ጋር በተለይ ከፈሪሃ ጋር በጣም ለማጣላት ነው ያሰበችው ማለት ነው። ምክንያቱም ፈሪሃ ከዛ ቤት እንድትወጣላት ስለምፈልግ ነው። እና እንግዲህ ምን እንደሚፈጠር ደግሞ የምናይ ይሆናል ማለት ነው። ሰላም ውዶቼ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ኮፒ ሊንክ አድርጉ፣ ሼር አድርጉ ማለት ነው። ሀሳብ አስተያየታችሁን ከስር በመጻፍ ቤተሰብ ይሁኑና ቀጣዩን ክፍል ደግሞ በጉጉት የምንጠብቅ ይሆናል ማለት ነው። አንዳንድ ጊዜ ድራማዎች በጣም ስንከታተላቸው ደስ የሚሉ ገጸ ባህሪ ያላቸው ማለት ነው። ምክንያቱም ሁሉም የእንጀራ እናቶች እንዲህ ናቸው ባይባልም አብዛኛዎቹ ግን ያለን ንብረት አይተው ገብተው ተካፍለው ለመውጣት ነው። ይሄ ስግብግብነት ግን ሳትካፈለው አይደለም የያዘችውንም ሳትበላው ልትሞት ትችላለች። ከእንዲህ አይነት ሰው ከላይ ጠብቀን እያልን ማለት ነው። እንዲሁም ደግሞ
ቶታዴ በጣም ያስደሰተኝ ነገር ሰራተኛ ናት ብሎ ሳይሆን በቃ ልክ እንደ ልጁ ነው ፈሪሃን እየተንከባከባት ያለውና ፈሪሃም ደግሞ ለነሱ ጥሩ ልጅ ሆናለች። እንግዲህ ወደፊት የሚፈጠረውን ደግሞ የምናየው ይሆናል ማለት ነው ውዶቼ። ሰላም